ሰላም የዚህ ዩቲዩብ ቻናል ተከታታዮች፣ በዛሬው ዕለት ለሪሰርቾቻችን ቻትጂፒቲን መጠቀም እንችላለን ወይ የሚል ጥያቄ ነው። እስቲ በቀጣይ እናየዋለን። ከዛ በፊት ግን ቪዲዮውን ላይክ፣ ሰብስክራይብ አድርጉ፣ ሼርም አድርጉ። ከዛ ወደ ቶፒኩ እንሄዳለን። ቪዲዮውን እስከ መጨረሻ ተከታተሉት። በተለይ ተማሪዎች፣ ሪሰርቸሮች ቻትጂፒቲን መጠቀም በጣም ጠቃሚና ጊዜ ቆጣቢ ስለሆነ በሪሰርቾቻችን ላይ መጠቀሙ ጠቃሚ ጎኖች ስላሉት በደንብ የምትጠቀሙ ጥሩ ነው የሚል ምክር አለኝ። ከዚህ እንደምንረዳው ቻትጂፒቲን መጠቀም በጣም ብዙ ነገር ያስገኝልናል። ቻትጂፒቲን አይሆን ብዙዎቻችን ታውቁታላችሁ። አርቲፊሻል ኢንተለጀንት ነው ይሄ ቻትጂፒቲ። ስለዚህ ቻትጂፒቲን ተጠቅመን ሪሰርቾቻችን በቀላሉ መስራት እንደምንችል አንዳንድ ነገሮችን አሳያችኋለሁ። በዋናነት እዚህ ጋር ለማየት እንደሞከር ነው ያው እዚህ ጋር how to use ChatGPT for research papers የሚል ነገር ነው። በአጭር ቋንቋ አንደኛ ጀነራል የሆነ ታይትል ለምሳሌ ርዕሶች ሊኖሩን ይችላሉ። እነዚህን ርዕሶች ግን እሱ ኮንደንስድ አድርጎ አማራጭ እንዲሰጠን እናደርገዋለን። for young prompt start by asking ChatGPT to help understand the topic. ቶፒኩን መጀመሪያ ምን ቶፒክ ላይ ነው መስራት የፈለገው? ኢንቫይሮንመንታል ሳይንስ፣ ኢንቫይሮንመንት ነው፣ ሄልዝ ኬር ነው፣ ምንድን ነው? ኮንስትራክሽን ነው የፈለግነው፣ ሰርቪስ ዴሊቨሪ ነው፣ በምን ዙሪያ ላይ ነው የሚለውን አጠር ባለ መንገድ ለምሳሌ give me a general overview of this topic ሰርቪስ ሊሆን ይችላል። አርቲፊሻል ኢንተለጀንስ ብንለው ይሰጠናል ማለት ነው። explain artificial intelligence, the importance of artificial intelligence like I am a beginner ብለን ፕሮምፕት ብትጽፍለት ይሄንን ነገር ምን ያደርግልናል? ቻትጂፒቲ በደንብ አድርጎ ክሊር አድርጎ ይሰጣል። ለምሳሌ እዚህ ጋር give me a general overview of artificial intelligence in health care. artificial intelligence በሄልዝ ኬር ውስጥ የሚሰጠውን ጥቅም ግለጽልኝ ካለው በትክክል ለኛ ሊገልጽልን ይችላል። ለምሳሌ ይሄንን I hope ያው አውርዳችሁ ዳውንሎድ አድርጋችሁ ሳይን ታደርጋላችሁ የሚል አለ። ለምሳሌ ይሄን አምጥቼ give me a general overview ካልኩኝ ጎሉ ምንድነው? build a strong foundation before writing a research deeper ማለት ነው። በተለይ መጠቀማችን ምን ይሰጠናል? ይሄን ቻትጂፒቲን መጠቀማችን ሪሰርቾቻችንን በደንብ ከመስራቶቻችን በፊት እነዚህን ከተለማመድን በደንብ በቂ ዕውቀት እንዲኖርን ያስችለናል ማለት ነው። ዋነኛው ጥቅሙ ጊዜያችንን ይቆጥብልናል፣ ርዕሶቻችንን እጥር ምጥን አድርጎ ይሰጠናል ማለት ነው። ለምሳሌ suggest 5 research questions on topic ለምሳሌ በሄልዝ ኬር ላይ ከሆነ AI ከዛ ከፈለግን suggest 5 research question on importance of AI in Ethiopia ብንል ለምሳሌ ኢምፖርታንሱ በAI ምንድነው? ስለዚህ 5 ሪሰርች ኩዌሽኖችን ስጠን ካልኩት ምን ያደርግልናል? ቀጥታ እሱ ድራፍት አድርጎ ያመጣልናል ማለት ነው። ያው እዚህ ጋር እንደምታዩት what is the potential impact of እነዚህ ሪሰርች ኩዌሽኖች ናቸው። ስለዚህ ሪሰርች ኩዌሽኖችን እኛ በመንፈልገው መንገድ መርጠን እንጠቀም። how can I be used to support smart governance and improve public service? እንዴት ነው ሪሰርች ኩዌሽን እንጠቀማለን? what is the potential impact of AI on healthcare delivery in underserved region of Ethiopia? focus use of AI remote diagnosis, medical data analysis, disease prediction, telemedicine እንደዚህ የመሳሰሉ ጥያቄዎችን ይሰጠናል ማለት ነው። to what extent can AI based solution enhance the quality and accessibility of education in Ethiopia public school system ይላል። እንደዚህ ያሉትን ጥያቄዎችን ለምን ፈልገው ቴለር አድርገን እንዲሰጠን ያስችለናል ማለት ነው። በመቀጠል
እንግዲህ ምንድን ነው የሚያደርግልን? ሪሰርች ኩዌሽኖችን ለምሳሌ እነዚህን ፕሮምፕቶችን ብትጠቀሟቸው ጥሩ ነው። ጀነሬት ሪሰርች ኩዌሽን ኦር ቴሲስ ስቴትመንቶቹ ሪሰርች ኩዌሽን እንዲሰጣል። ከዛ ኦብጀክቲቭም ይሰጥሃል ማለት ነው። ጎል ዲፋይን ኤ ክሊር ኤንድ ፎከስድ ሪሰርች ኤም ማለት። ስለዚህ ሪሰርች ኩዌሽኖቻችን አገኘን ማለት በተቃራኒው ክሊር የሆነ ፎከስድ የሆነ ሪሰርች ኦብጀክቲቭ እንዲኖረን ወይም ፐርፐዝ ኤም እንዲኖረን ያስችለናል ማለት ነው። ሶስተኛ ክሬት ኤ ፔፐር አውትላይን ይላል። ቻትጂፒቲን በመጠቀማችን ፔፐር አውትላይን በቀላሉ እንድንሰራ ያስችለናል። ፎር ኢንስታንስ ይሄንን ክሬት ኤ ሪሰርች ፔፐር አውትላይን ብንለው ቶፒካችንን ሳንረሳ ኢምፖርታንስ ኦፍ ለምሳሌ create a research paper outline on importance of AI in Ethiopia ብለን ብንጠይቀው እሱ ራሱ አውትላይን አድርጎ ቀጥታ ይሰጠናል ማለት ነው። አውትላይን እናገኘን ማለት ምን ቶፒኮች ተች እንደምናደርግ ሁሉ ይነግረናል ማለት ነው። አውትላይን ለምሳሌ እዚህ ጋር ሪሰርች ፔፐር አውትላይን ፎር ኢምፖርታንስ ኦፍ ኤአይ ኢን ኢትዮጵያ ለሚለው ባክግራውንድ ኢንፎርሜሽን ዴፊኒሽን ኦፍ አርቲፊሻል እነዚህን ደግሞ ዲቴል ብንጠይቀው ደግሞ ይሰጠናል ማለት ነው። ኮንቴክስት ኢን ኢትዮጵያ ኬዝ ፕሮብሌም ስቴትመንት ይሰጠናል፣ ሪሰርች ኦብጀክቲቭ ይሰጠናል፣ ሪሰርች ኩዌሽን ይሰጠናል። ስለዚህ አውትላይኑን ሁሉ ዳታ ኮሌክሽን፣ ሪሰርች ዲዛይን፣ ዳታ ኮሌክሽን፣ ታርጌት ፖፑሌሽን፣ ዳታ አናሊሲስ ቴክኒክ፣ ቴማቲክ ነው፣ ስታቲስቲካል እንደዚህ ያሉት ኢቲካል ኮንሲደሬሽን ሁሉ ፋይንዲንግ ኤንድ ዲስከሽን ይሄን ሁሉ ዝርዝር አውትላይን ይሰጠናል ማለት ነው። በመቀጠል ሊትሬቸር ሪቪው መጠየቅ እንችላለን። ክሬት ኤ ፔፐር አውትላይን አለ። ሶስተኛ write a draft section, write an introduction for a paper and help me write a paragraph explaining key ideas ይላል እዚህ ጋር help me write a paragraph explaining ለምሳሌ ስለ artificial intelligence ምንድነው ኢምፖርታንሱ፣ ኢፌክቱ፣ ሳይድ ኢፌክት ምንድነው፣ ሴቭ ታይም አጠቃላይ write a conclusion paragraph for a research paper on e-learning during COVID-19 ይችላል። ጎሉ ምንድነው? ሴቭ ታይም ኤንድ ኢምፕሩቭ ዘ ኳሊቲ ኦፍ ዮር ራይቲንግ ይላል። ስለዚህ ድራፍት እንዲያደርግልን ቦዲውን ኮንክሉዥን እንድንሰራ ያስችለናል ማለት ነው። በቀላሉ ይሄን እንድንሰራ። ሌላው ሰመራይዝ ፓራፍሬዝ ኦር ክላሪቲ ኮንተንት ሰመራይዝ ያደርግልናል። ሰመራይዝ ዚስ ቴክስት ብለን ፔስት እናደርጋለን ማለት ፓራፍሬዝ ዚስ ፓራግራፍ ቱ ኢምፕሩቭ ክላሪቲ ኢንሰርት ቴክስት እንግዲህ ሰመራይዝ አድርግልን፣ ፓራፍሬዝ አድርግልን ልንለው እንችላለን። ፓራፍሬዝ ያደርግልናል ማለት ነው። ከዛ ያንን ቴክስት ፓራፍሬዝ ያደርግልን ወይም ሰመራይዝ አድርጎ ኮንደንስ አድርጎ ወደ አንድ ፓራፍሬዝ ዚስ ፓራግራፍ አባውት ክላይሜት ቼንጅ ኢፌክት ኢን አፍሪካ ክላይሜት ቼንጅ ኤግዛምፕል ነው። እንግዲህ ጎሉ ምንድነው? ሜክ ኤ ኮምፕሌክስ ቴክስት ኢዚየር ቱ አንደርስታንድ እና በቀላሉ አንደርስታንድ እንድናደርገው ያስችላል። edit, refine and improve. Use ChatGPT to review and improve your writing for grammar, flow, academic tone. እንግዲህ አንዳንዴ ያው ግራማቲካሊም ኤረሮቻችንን ያስተካክልልናል፣ ኤዲት ያደርግልናል። አካዳሚክ ቶን ደግሞ እንዲይዝ ጽሁፎቻችን አካዳሚክ ሴንስ እንዲኖራቸው ያደርጋል ማለት ነው። ስለዚህ ኤዲት ለማድረግ ሪፋይን ለማድረግ ኢምፕሩቭ ለማድረግ ChatGPT መጠቀም በጣም ጠቃሚ ነው። ኢቭን ሳይቴሽናችን እንድንሰራ ጎል ፖሊሽ ዮር ፔፐር ቱ ሜክ ኢት ሞር ፕሮፌሽናል ኤንድ ሪዴብል ይላል። ስለዚህ ፕሮፌሽናል እንዲሆን ሪዴብል እንዲሆን እንግዲህ ፋይናል ቲፑ ምንድነው? እንግዲህ ሳይቴሽናችንን ሁሉ ሊሰራልን ይችላል። ሳይቴሽን እንሰራለን እንለዋለን። ሌሎች ሪሰርች ኩዌሽኖችን
አስቀምጥልን ሜቶዶሎጂዎችን እያንዳንዱ ቅድም እንዳሳየ ነው ሜቶዶሎጂዎቻችንን ራሱ በእኛ በምንፈልገው ከሪሰርች ዲዛይን ታርጌት ፖፑሌሽን እያልን እያንዳንዷን ጥያቄ ከጠየቅነው ቻትጂፒቲ ስለሚሰጠን እሱን መጠቀም ታይማችንን ሴቭ ያደርግናል ሞር ፕሮፌሽናል የሆነ ነገር እንድንጽፍ ያደርግልናል ግራማቲካሊ ኮሬክት የሆነ ፔፐር እንድንጽፍ ሊረዳን ይችላልና በአጠቃላይ ግን ፋይናል ቲፕ ብሎ የሚያስቀምጠው always fact check and use credible sources in your reference ይላል do not rely on ChatGPT alone እንግዲህ ChatGPT ላይ ብቻ ደግሞ ሪላይ ማድረግ አያስፈልግም use it to guide inspire and support your work እንግዲህ አብዛኛው ሙሉ በሙሉ ChatGPT ላይ ዲፔንድ መሆን ሳይሆን ጋይድ እንዲያደርገን ኢንስፓየር እንዲያደርገን ሰፖርት እንዲያደርገን ያደርጋል combine ChatGPT output with your own insight and analysis የChatGPTን አውትፑት እና የራሳችንን ስንጨምር ከሌሎች ጋር ስናዋሃድ የበለጠ ፔፐራችን ክሬዲብል እና ተአማኒ እንዲሆን ያደርጋል ማለት ነው ስለዚህ ሪሰርች ፔፐር ቀደም እዚህ ጋር እንዳሳየ ነው ሪሰርች አውትላይኖችን ያያየን ለምሳሌ ምንድነው ሪሰርች ሜቶዶሎጂ ፕሮፖዛል ስንሰራ ምን ምንድነው የሚካተት ብለን ብንጠይቀው ቀጥታ እነሱ ሪፋይን አድርጎ አጣርቶ በመንፈልገው ነገር ዲዛይን አድርጎ ያቀርብልናል ማለት ነው ስለዚህ አጭር ቋንቋ ChatGPT ሊትሬቸር ሪቪው ላይ ለምሳሌ ቲዮሬቲካል ባክግራውንድ ግሎባል ፐርስፔክቲቭ ኦል ኢን ዘ ኢትዮጵያ ኮንቴክስት አይደንቲፋይንግ ሪሰርች ጋፕስ እነዚህን በሙሉ ያስቀምጥልናል ማለት ነው ሜቶዶሎጂ ላይ ዳታ ኮሌክሽን ስለዚህ ፋይንዲንግ ኤንድ አናሊሲስ እነዚህን ዝርዝሮችን በሙሉ ስለሚያስቀምጥልን ChatGPT መጠቀም ቬሪ ኢምፖርታንት ነው ታይማችንን ይጠብቃል አይዲያ ይሰጠናል ጀነራላይዝ የሆነ ለስራዎቻችን ቅልጥፍና ስለሚሰጥ ChatGPT መጠቀም የበለጠ ውጤታማና ፕሮዳክቲቭ እንድትሆኑ ያስችላችኋል የሚል ነው ጥያቄ ማንኛውም ብትጠይቁት ጀነራል የሆነ ኖሌጅ ይሰጣችኋል በሌላ ጊዜ XAI አቀርብላችኋለሁ አይ ቲንክ ቪዲዮን እንደወደዳችሁ ተስፋ አደርጋለሁ እንዴት አድርገን አንዳንዴ በChatGPT የተሰሩትን ደግሞ ሂዩማናይዝ እንደምናደርግ XAIን ተጠቅመን አሳያችኋለሁ አመሰግናለሁ ቪዲዮውን ሼር ሰብስክራይብ ማድረግ አትርሱ ቴንክ ዩ